አለይኩም ወራህመቱላሂ ወበረካቱ ድና ተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልহামዱሊላህ ረብል ዓለሚን ደህና ነኝ። እስኪ ወንድማችን የሚሰራውን ሀይር ስራ አብረን እንለኝ፣ እኛም እንደሱ የምንሰራ ሰው ያርገን። ዱአ አርጉ እላችኋለሁ። ሀባይቢ ሁላችሁ የት ነው የሚሄደው? በይሳ ልጅ ተሸክመሽ ምን ትሰራለሽ? ተሸክመሽ ነይ ግቢ። እሺ ቀስ በይ። ሊያዝልሽ ልጅቷን በማታ ነው ቦሌ ሄድሽው? ለምን ሄድሽ ቦሌ? ስራ ምንድን ነው የምትሰራው እናትሽ? የሰው ቤት እና አንቺ ልጅ ተሸክመሽ ወጣሽ? አባትሽ የለም? የት ሄዱ ነው? እና ከማን ጋር ነው የምትኖሩት ታዲያ? አንቺና እናትሽ ብቻ? ሌላ ሰው የለም? ይሄ ህፃኑ እናንተ ነው? ወንድ ነው ሴት? አብሽሪ። እና እስከዚህ ሰዓት ድረስ በምንድን ነው የመጣሽው እዚህ ድረስ? በእግሬ? ከየት? ከፖሊስ ተነስተሽ? ለምን? ከዛ 10 ሰዓት ወጥቼ ከ10 ሰዓት እስከ ማታ 4 ሰዓት ድረስ በእግርሽ ሄድሽ? ሰው ሸኝኝ አትይም እንዴ? እሺ እናትሽ አትፈልግሽም? አሁን ደውላ የመጣው ቀዋና ተቀበል። አደባባይ ትምህርት አትማሪም? ስንተኛ ክፍል ነው የምትማሪው? ቀን ቀን ነው የምትማሪው? ዛሬ የገባሽ ክላስ? አልገባሽም? ቤታችሁ በየትኛው በኩል ነሽ? እንደዚህ ወደ ውስጥ ምን ሰፈር? ወደ ጫካው ይሄ ወደ ጸበል ማዶ ምናምን ነው? አሟት ነው። እዚህ ዳቦ ላምጣላችሁ። እሺ ጠብቂኝ እዚያ። እዚህ ጋር ትመጣለች እናትሽ? የት አለች? ጭነት የለችም። ስለዚህ የለችም ማለት ነው። እዚህ ስኖር እናገኛት ነበረ። የለችም። አሁን ይህን ጨለማ በእግርሽ ስትሄጂ ነበር? አሁን አትፈሪም? ከወንዙ ማዶ ነው አሁን እዚህ ጨለማ ላይ ብቻሽን ልትመጪ ነበር? ይህ ውስጡ ጫካ ነው። ጅብ አለ? ጅብ በዚህ ሰዓት ይወጣል? ጅብ እያየሽ ነው ታዲያ በማታ ብቻሽን የምትሄጂው? አሁን በማታ አትውጪ። እሺ ቤታችሁን ታሳየኝና ከዛ እኔም መጥቼ ዘይራቸዋለሁ። እሺ ትምህርትሽን ደግሞ እንዳታቆሚ። ከዛ በደንብ ወጥረሽ ትማሪና ከዛ እናትሽን ታግዣታለሽ ማለት ነው። ግን ጎብዘሽ ማትማሪ ከሆነ በቃ አትጠቅሚም፣ ለራስሽም አትጠቅሚም፣ ለእናትሽም አትጠቅሚም። እሺ ወጥረሽ መማር አለብሽ። እሺ ሌላ ለትምህርት የምትፈልጊው ነገር ሲኖር እኔ እገዛልሻለሁ። እሺ ስልኬን እሰጥሻለሁ፣ ትይዣዋለሽ። የምትፈልጉት ነገር ሲኖር ትደውሉልኛላችሁ። ወደ ላይ ተሻግሮ የእናትሽን ስልክ ታውቂዋለሽ? እሺ ንገሪኝ፣ እንደውልላት። አንቺ ቆይ ንኪው፣ አንቺ ራስሽ ያዥውና ስልኩን እንደዚህ ነው። ከዛ ወደዚህ ይወጣል መኪና ወይስ መኪናውን አቁሜ በእግር አድርሼሽ ልምጣ? እስቲ ቆይ በእግሬ አድርሼሽ እመጣለሁ። እሺ መኪና አያስገባም። ቆይ ቀስ በይ አግዝሻለሁ። ወደ ላይ ነው አበደችሽ? ኩኪ ግን አበዛሽው። ሽንቴ ምሪንዳ ነው አልሽሳ እንዴ? ለሰው ልጅ ክብር ይኖርሽ እንጂ። ሰው እኮ ሰርጉን እየጠበቀ እኮ ነው። መቼ ነው ሰርግ እኮ እያለኝ ሰው ቢዚ እያደረገኝ እኮ ነው እንዴ? በጣም አበዛሽውሳ። እስከ መቼ ነው ዝምታሽ? እኔ እኮ ለአግባሽና የልጆቼ እናት ሆኒ ተንደላቀሽ ኑሪ እንጂ ያልኩት በሌላ ነገር የምትተረጉሚው ምንድን ነው? አንዳንድ ደግሞ በውስጥ የምትመጡ እንትኖች እኔ ስማችሁን አልጠራም እዚህ ጋር ሌላ ነገር እንዳይፈጠር ማለት ነው። አንዳንድ እረፉ በማይመለከታችሁ አትግቡ። ኩኪ የመጨረሻ ቪዲዮ ሊሆን ይችላል ይሄ ማለት ነው። እኔ አግብቼሽ
የልጆቼ እናት ላርግሽ ነው እንጂ ያልኩት ሌላ ነገር ሁኛ አላልኩሽም። ሰው ሰርጉን እየጠበቀ ነው። መቼ ነው እያለ ነው ሰርጉ መቼ ነው? የትኛው አዳራሽ ነው እያለው እየጠበቀ ነው ያለው? ቶሎ በይና የሰርጉን አዳራሽ የት እንደምንደግስ የት ህዝቡ እንደሚሰበሰብ እንንገራቸውና ይለቅ በቃ ጉዳዩ። እንዴ እስከ መቼ ነው የሚሆነው? ለሰው ልጅ ክብር ይኑርሽ እንጂ መልስ መልሽ እንጂ። ምንድነው አንቺ እንደዚህ ሽንቴ ሚሪንዳ ካልሆናልሽ ይበቃሻል። ካሁን በኋላ ይበቃሻል። እኔ ካሁን በኋላ ጫን ያለ ቪዲዮ ነው የምሰራው በስሬስ ሊማን ነው። ቶሎ ሰቢበትና ቶሎ እንድመልሽ። የኔ ቤተሰቦች በጣም ጓጉተዋል። የሰርጉን ቀን ጓጉተዋል። እኔ ራሱ ሀልጋ ከገዛው ስንት ጊዜ ሆነኝ። ምስጥ እኮ በላው አንቺ ሳመጪ። ይሄ የመጨረሻ ቪዲዮ ነው ይችላል። ካሁን በኋላ እንደዚህ አልምንም እሺ ምናምን ጫን ያለ ቪዲዮ ነው የምሰራው። ይመታችሁ። ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ አድርሱላት። ሜንሽን አድርጓት። ይሄ የመጨረሻ ቪዲዮ ነው ይችላል። ካሁን በኋላ የምሰራቸው ቪዲዮ ጫን ያለ ይሆናል። መልስ ማመልሽ ከሆነ ማለት ነው የሰርጉን ቀን መቼ እንደሆነ ማትመልሽ ከሆነ ጫን ያሉ ቪዲዮዎች ለመስራት እገደዳለሁ ማለት ነው። ሁላችሁም ቻናሉ ፎሎ እያደረጋችሁ ኮፒ ሊንክ እያደረጋችሁልኝ አድርሱልኝ ማለት ነው። ካሁን በኋላ ጦርነቱን በይፋ መጀመር ይሆናል ማለት ነው። ማመሰከሩ አንዳንድ ደግሞ እንትኖች እረፉ። ይሄ መጨረሻ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወገኖቼ ባላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ክርስቲያን ወገኖቼ ባላችሁበት ቦታ ሰላማችሁ ይብዛልኝ። ዛሬ የመጣሁት ያው ልጨፍርና ልዝናና አይደለም። በቻላችሁት አቅም ይህ ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ ያልደረሰው ሰው እንድታደርሱ እለምናችኋለሁ። እና ዛሬ የመጣሁት ደግሞ ለምስራቅ መስቃን ጉራጌና ለማረቆ ለሁለታቸው ፍትህ ነው የምፈልገው። እኔ ለመስቃን ብቻ አይደለም እና ደግሞ ለማረቆ ብቻ አይደለም፣ ለሁለታቸውም ፍትህ ያስፈልጋቸዋል። ሁለታቸው መሀል ላይ ከባድ ጠላት ገብተዋልና ለዱርዬ መጫወቻ በቻላችሁበት አቅም ይህ ቪዲዮ ሼር ኮፒ ሊንክ አድርጉት። በአላህ ይዣቸዋለሁ። በቃ የዱርዬ መጫወቻ እና ደግሞ ለበላተኞች ደግሞ በቃ ወንበር ላይ ለተቀመጡ ጀምር ለነሱ ለነሱ መበያ በእናታችሁ በቻላችሁት አቅም ደግሞ በቃ ሰላምን እስኪ እናገኝ፣ ፍትህ እናገኝ። እንደኛም እኮ እንደ መስቃኖቹም እናንተ ማረቆቹም ታለቅሳላችሁ። በዚህ መሀል ደግሞ የሚሞቱት ሲጀመርም ድሆች ናቸው። ምንም የማያውቁ ህጻናት፣ ምንም የማያውቁ ሴቶችን፣ በዛ ላይ እንደሚደፈሩ ሴቶችን ለምንድን ነው እኛ የዱርዬ መጫወቻ የምንሆነው? ለምንድን ነው ሰላም ማንፈልገው? ሁለታችንም ሰላም ከፈለገን እስኪ ሰላምን መጀመሪያኛ ይህ ቪዲዮ ሼር ኮፒ ሊንክ አድርጉ። ወላሂ ላዚም ሼር ኮፒ ሊንክ አድርጋችሁ ሁለታችንም እኛ የምንፈልገው ሰላም ብቻ ነው። በቃ ብዙ ሴቶችን እየሞቱ ብዙ ወንዶችን እየሞቱ ይህ ይደርሳሉ የሚበሉ ወንዶች መንገድ ላይ ሲቋርጡ አያሳዝንም? እኛም እኮ ነገም እኮ ደርስብናል።